ምንድነው እንግዲህ ይዤላችሁ የመጣሁት ዛሬ አካውንቲንግ ኤንድ ፋይናንስ ሲባል ሰምታችሁ ታውቁ ይሆናል። እንግዲህ ከዚህ ጋር ተያይዞ አንዳንድ ኢንፎርሜሽኖችን ለማድረስ ነው። ቱ ቢ አካውንቲንግ ኤንድ ፋይናንስ ግራጁዌት you have to finish the following courses የሚል ታይትል ነው ይዤላችሁ የመጣሁት። እንግዲህ በመጀመሪያው አመት ላይ ሁሉም እንደምናውቀው አሁን ከቅርብ ጊዜ ወዲህ ምን የሚባል ነገር አለ ኮመን ኮርስ ተብሎ በትምህርት ሚኒስቴር አዋጅ ከተሰጠ በኋላ እየተሰጠ ይገኛልና በመጀመሪያ አመት ከቀጥታ ከ12 ክፍል ካለፍና ኮመን ኮርስ የሚባል ነው የምንወስደው። ፈርስት ይር ላይ እነዚህ ኮመን ኮርሶች እንወስዳለን ማለት ነው። እነዚህም በሁለት ሴሚስተር የተከፋፈሉ ናቸው። የመጀመሪያው ሴሚስተር ላይ የምንወስዳቸው ኮርሶች ወደ 6 አካባቢ ናቸው። በእርግጥ እንደ ዩኒቨርሲቲው እና እንደ የዲፓርትመንቱ ሊለያይ ይችላል። አሁን ናቹራሎች እንደዚህ ላይወስዱት ይችላሉ። መጀመሪያ ላይ እነዚህ እዚህ ጋር የዘረዘርኳቸውን ላትወስዱ ትችላላችሁ። ነገር ግን እንደ ሶሻል እንዲሁም ያው እኛ ግራጁዌት ስናደርግ ያው ከባህር ዳር ዩኒቨርሲቲ ጋር አያይዤ ነውና እንደ ዩኒቨርሲቲ ሜቢ ሊለያይ ይችላል። አሁን አርባ ምንጭ የሚሰጥበት የሴሚስተር አከፋፈል እንዲሁም አዲስ አበባ የሚሰጠው የኮርስ አያያዝ ሁኔታ ሊለያይ ይችላል። ግን ዞሮ ዞሮ ኮርሶቹ አንድ ናቸው፣ እነዚህ ናቸው። ሴሚስተሩ ቢለያይም ማለት ነው። እንደ ባህር ዳር ዩኒቨርሲቲ ግን እነዚህ 6ቱ ኮርሶች የመጀመሪያው አንትሮፖሎጂ የሚባል ኮርስ ነው። ሌላኛው ግሎባል ትሬንድ የሚባል ኮርስ ነው። ሌላኛው እንዲሁም ኮሚኒኬቲቭ እንግሊሽ ላንጉዌጅ ስኪል 1 ነው። ኮሚኒኬቲቭ እንግሊሽ ስኪል 1 እና ስኪል 2 ተብሎ በሁለት ነው የሚሰጠው። ስኪል 2ን ቀጣይ እናየዋለን ማለት ነው። አራተኛ ላይ የምናየው ኢንተርፕረነርሺፕ ነው። በዚህ ኮርሶች ላይ የተለያዩ ርዕሶችን ትዳስሳላችሁ ስለ ኢንተርፕረነርሺፕ። ሌላኛው ኢመርጂንግ ቴክኖሎጂ ነው እና የመጨረሻው ደግሞ ኢኮኖሚክስ ነው። ቀጣይ ፈርስት ይር ሰከንድ ሴሚስተር ላይ ልትወስዷቸው የምትችሉ ኮርሶች ስፔሻሊ እንደኛ እንደ ባህር ዳር ማለት ነው ባህር ዳር ዩኒቨርሲቲ እኛ ግራጁዌት ስናደርግ ጀነራል ሳይኮሎጂ፣ ኢንክሉሲቭነስ፣ ሞራል ኤንድ ሲቪክ ኤዱኬሽን፣ ማቴማቲክስ ፎር ሶሻል ሳይንስ፣ ኮሚኒኬቲቭ እንግሊሽ ላንጉዌጅ ስኪል 2፣ ፊዚካል ፊትነስ ወይም ደግሞ ኤችፒ የምንለው ታች ክላስ ነው። ይሄ ፊዚካል ፊትነስ እንኳን እንደው ዝም ብዬ ያለ እንድታቁት እንደምትወስዱት ነው እንጂ ይሄኛው ጀስት ፓስ ፌል ነው። ትሬኒንጎችን ትሰራላችሁ ምናምን ግን ግሬድ አለው፣ ፈተናም ትፈተናላችሁ። ነገር ግን ክሬዲት አወር የለውም። 0 ነው ክሬዲት አወሩ ማለት ፓስ እና ፌል ብቻ ነው። ከ50 በታች እና ከ50 በላይ ማምጣት ነው። ያን ያክል ብዙም ትኩረት የሚሰጠው ኮርስ አይደለም በዩኒቨርሲቲዎች ደረጃ። ሜቢ ግን ለናቹራሎች ሊጠቅም ይችላል። ግን እንደ አካውንቲንግ ጀስት ፓስ እና ፌል ብቻ ነው። ሌላኛው ክሪቲካል ቲንኪንግ ነው። እንግዲህ እዚህ ጋር ብዙ ነገሮችን ልናይ እንችላለን በዚህ ኮርስ ማለት ነው። ጂኦግራፊ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው 8ኛው። እንግዲህ ኮመን ኮርሶች እነዚህ ብቻ አይደሉም። ግን ሌላም የመጨረሻው የቀረን ነገር ሂስትሪ ነው። ሂስትሪ እንደ የዩኒቨርሲቲዎች አያያዝ ሁኔታ ነው። አንዳንዶች ፍሬሽማን ላይ ጀስት ጨርሰው እንዲያልፉ የሚደረግበት ሁኔታ አለ። አንዳንድ ደግሞ ያው ዲፓርትመንት ከጀመሩም በኋላ ይሰጣል ማለት ነው። ሌላኛው ሰከንድ ይር ላይ ፈርስት ሴሚስተር ነው። now your department is selected and you are accounting and finance student. Until this time you are not accounting and finance student. So let's break down the courses and see it in semesters ነው ማለት እዚህ ጋር በአጭር ሐሳቤን ስገልጽላችሁ ምንድነው ከዚህ በፊት አካውንቲንግ እና ፋይናንስ ተመራቂ ላትሆኑ ትችላላችሁ። ሜቢ ዲፓርትመንቶች በሶሻል ሳይንስ ብዙ ዲፓርትመንቶች ስላሉ ወደ 33 አካባቢ ስላሉ እዛ ልትመደቡ ትችላላችሁ። ነገር ግን
ሰከንድ ይር ላይ ፈርስት ሴሚስተር ላይ በቃ ጀስት መርጣችሁ ዲፓርትመንት ቀነ ገደብ ይሰጠውና መርጣችሁ እኔ አካውንቲንግ ነው የምገባው፣ እኔ ኢኮኖሚክስ፣ እኔ ማኔጅመንት ነው ምናምን ብላችሁ የምትወስኑበት ሰዓት ነው። በዚህም እንግዲህ ከዚህ በኋላ ነው እንግዲህ ሜጀር ኮርሳችሁ የምታውቁትና ሴሌክትድ የሆነ ስለ አንድ ነገር ብቻ ያንን አንዱን ነገር ግን በተለያየ ዳይሬክሽን አስፍታችሁ የምታዩበት ሰዓት ነው ማለት ነው። እንግዲህ ከዚህ በኋላ ያሉት ለአካውንቲንግ ኤንድ ፋይናንስ ተማሪ ብቻ እንጂ ለሌላው ነገር ግን ከዚህ በፊት ያየናቸው ኮመን ኮርሶች ግን ለሁሉም ናቹራል የሚሆን ሶሻል የሚሆን እንደ ኢትዮጵያ በቃ ፈርስት ይር ላይ መወሰድ ያለባቸው ኮርሶች ናቸው ማለት ነው። እንግዲህ ኮርሶቹ እነማን ናቸው ካለ እንግዲህ የመጀመሪያው ፋንዳሜንታልስ ኦፍ ኢንፎርሜሽን ሲስተም ነው። ቀጣዩ ኢንትሮዳክሽን ቱ ማኔጅመንት፣ ፋንዳሜንታልስ ኦፍ አካውንቲንግ ዋን፣ ቢዝነስ ማትማቲክስ፣ ማክሮ ኢኮኖሚክስ፣ ቤዚክ ስታቲስቲክስ ነው የሚባል። እዚህ ጋር እንግዲህ ዋናውና ሜጀሩ ኮርሳችን ፋንዳሜንታልስ ኦፍ አካውንቲንግ ዋን የሚለው ነው። ይሄ ኮርስ እንግዲህ ከዚህ ጀመራችሁት እንግዲህ እስከ መጨረሻው እስከ አድቫንስድ ተብሎ እስከ መጨረሻው 4ኛ ዓመት ሁሉ ግራጁዌት እስክታደርጉ ስቴፑ እየጨመረ ግን ራሱ ይዘቱ እየሰፋ እዚህ ጋር አንድ ቻፕተር የወሰዳችሁት እዛ ጋር እንደ አንድ ርዕስ እዚህ ጋር ያያችሁት ሰከንድ ይር ላይ እንደ አንድ ርዕስ ያያችሁት አካውንቲንግ ፋንዳሜንታልስ ኦፍ አካውንቲንግ ላይ እየሰፋ የሚሄድበት ሁኔታ ነው ያለ። ሌላኛው ሜጀር እዚህ ጋር ፋንዳሜንታልስ ኦፍ ኢንፎርሜሽን ሲስተም የሚለው ነው። ይሄ ሜጀር ኮርስ ነው እንግዲህ ከኮምፒውተር ጋርም ይያያዛል ትምህርቱ። እንዲሁም ደግሞ የዚህ ፋንዳሜንታልስ ኦፍ አካውንቲንግ ዋን ላይ ቲዮሬቲካል ያየናቸውን ወደ ፕራክቲካል የምንቀይርበት ኮርስ ነው። ፋንዳሜንታልስ ኦፍ ኢንፎርሜሽን ሲስተም ወይም ደግሞ FIS የምንለው ማለት ነው። ሌላኛው እንግዲህ እነዚህን ይመስላሉ ፈርስት ሴሚስተር ላይ የምንወስዳቸው ማለት ነው። ሰከንድ ይር እንግዲህ አካውንታንት ወይም ደግሞ ፋይናንሻል ኦፊሰር የትም እንግዲህ አካውንቲንግ ላይ የሚያደርገው በሁሉም ቦታ ይገባል፣ በሁሉም ቦታ ይገኛል ማለት ነው። ጤናውም ዘርፍ ብትሄዱ፣ ኮንስትራክሽኑም ጋር ብትሄዱ ኤቭሪዌር አካውንታንት የማይገባበት ወይም ደግሞ ፋይናንሻል አናሊሲስ የማይገባበት ቦታ የለም። ያው እንግዲህ ከዚህ በኋላ እንግዲህ እያንዳንዳቸው የምናያቸው ኮርሶች ከአካውንቲንግ ጋር የተያያዙ ናቸው ማለት ነው። ሌላኛው ሰከንድ ይር ሰከንድ ሴሚስተር ላይ የምትወስዷቸው ኮርሶች ናቸው። ከነዚህ መካከል ፕሪንሲፕልስ ኦፍ ማርኬቲንግ የሚባል ነው። ይሄ ከማርኬቲንግ ተማሪዎች ጋር ያያይዘዋል፣ ሪሌትድ የሚሆን ነው። ብዙም ይሄ የኛ ሜጀራችን የአካውንቲንግ ኤንድ ፋይናንስ ሜጀር አይደለም፣ ግን በጣም ወሳኝ ትምህርት ነው ማለት ነው። ኮንተምፖራሪ ቢዝነስ ኮሚኒኬሽን የሚል ነው። ይሄ በ3 ክሬዲት አወር ነው የሚወሰደው። ያው ትማሩታላችሁ ማለት ነው ሰከንድ ይር ሰከንድ ሴሚስተር ላይ ማለት። ሌላኛው ቢዝነስ ሎው ነው። ቢዝነስ ሎው እንግዲህ ወጣን በተለይ CPA የሚባል ሰርቲፋይድ ፐብሊክ አካውንታንት የሚባል እዛ ከተደረሰ በኋላ ይሄ ቢዝነስ ሎውን መሰረት ያደረገ ነው ማለት ነው። እንግዲህ ከህግ ጋር የተያያዘ እንግዲህ ቢዝነስ ስለ ቢዝነስ ህጎች የምታዩበት ነው። ሌላኛው ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆርን ነው። ይሄ ኮመን ኮርስ ነው። ያው እዛ ጋር ስኬጁሉ ከ35 ክሬዲት አወር በላይ መሆን ስለማይችል ወደዚህ ስላመጡት አሸጋሽገውት ነው እንጂ ይሄ ኮመን ኮርስ ነው። ናቹራል የሚሆን ሶሻል ማንኛውም ዲፓርትመንት የሚወስደው ኮርስ ነው ማለት ነው። ሌላኛው ቢዝነስ ስታቲስቲክስ ነው። ቅድም ቤዚክ ስታቲስቲክስ ብለናል፣ አሁን ደግሞ ቢዝነስ ስታቲስቲክስ ነው። ያው ሁለት ስሙ እንዳይመሳሰልባቸው ብዬ ነው። ከዛ ቤዚክ ላይ ቤዚክ የሆኑ ነገሮችን የምናይበት ነው። ይሄኛው ደግሞ ቢዝነስ ስታቲስቲክስ ስንል ደግሞ ቢዝነስ ሪሌትድ የሆኑ መረጃዎችን የተለያዩ ፎርሙላዎች አሉ። እነዛን ነገሮች ከዛኛው ከቤዚክ ስታቲስቲክስ ይሄኛው ትንሽ ጠንከር ብሎ ዲቴይልድ ነው፣ ከበደም የሚል ኮርስ ነው ከዛኛው አንፃር ማለት ነው። ሌላኛው ሪስክ ማኔጅመንት ኤንድ ኢንሹራንስ ነው። ያው እንግዲህ በፋይናንሱ ዘርፍ ስንሄድ ብዙ ቦታ እንግዲህ የሚይዘው ሪስክ ማኔጅመንት ኤንድ ኢንሹራንስ ነው።
ያው ሪስክን ካልኩሌት እናደርጋለን ማለት ነው እንግዲህ በዚህኛው ኮርሳችን እና እንዲሁም ደግሞ ኢንሹራንስ ጋር የተያያዙ ህጎችን እንዲሁም ደግሞ ስለ ኢንሹራንስ ብዙ ነገር የምትይዙበት ኮርስ ነው። ሌላኛው ፋንዳሜንታልስ ኦፍ አካውንቲንግ 2 ነው። ቅድም አካውንቲንግ 1 ብለን አይተናል። እዛ ጋር ያሉ ነገሮች እንግዲህ ይሄ ኮርስ ቀጣይነት ያለው 3ኛም 4ኛም ዓመትም ድረስ የሚቀጥል ኮርስ ነው። ለዛሬ እዚህ ጋር ይበቃል። እንግዲህ ቀጣይ ኮርስ እንድሰራላችሁ ይህን ላይክ እና ኮሜንት ሰጡኝ እሰራላችኋለሁ። ቀጣዩን በቀጣይ ፕሮግራም ይዤላችሁ እመጣለሁ። ለአሁን እዚህ ጋር እንስሳው ነው።